ግን ውጭ ነኝ ያለሁት ትምህርት ቤት ስላመጣ እሺ እንዳታቆይ ወጣ ልበልና እየመጣው መንገድ ላይም ነው እየተቆራረጠ ሰማሁት። ግን በጣም የቀረልኝና ራሴን እየጠየቅኩ ነበር የመጣሁትና መንፈሳዊ እድገት ስለ ፍሬያማነት ስታወራ ራሴን እየጠየቅኩ ነበር። መንፈሳዊ እድገት ካለ ፍሬያማነት አለ፣ የግድ ነው፣ ሊታይ ይገባልና ስንቱ ነው እኔ ጋር ያለው መንፈሳዊ ፍሬያማነት? በጎነት፣ ቸርነት፣ ፍቅር እያለ ይጠቅሳል አይደለ? ገላትያ ላይ ያለውን እያሰብኩኝ ስንቱ ነው ይሄ እኔ ጋር ያለው? እና እንዳልከው መጀመሪያ ስትጠቅስ የነበረው ደግሞ እንደ ክርስቶስ ነው ወይ መንገዴ? ትክክል ነው ወይ? የቱ ጋ ነው? እና በጣም እነዚህ ሁለቱ ፓስተር በጣም ነው ቻሌንጅ ያደረገኝ። ትንሽም አርፍጄ ነው የገባሁት እና እድሜ በጣም ቆጥረናል። አይዶን ሁላችሁንም እንትን ብዙዎቻችን አይደል? ለዚህ ነው እንዲህ አይነት ፕሮግራም ላይ የምንገኘው። የሚወቅሰን ነገር አለ። የቱ ጋር ነው ያለሽው? ለዚህ ነው እኔ አሁን ቃሉን እንስማ ሲል ነው የገባሁት። ሁላችሁም እንደዛ ድንገት የገባችሁ ልትኖሩ ትችላላችሁ። ግን በእግዚአብሔር ቤት እንደ መቆየታችን እንደ መቆየቴ ራሴን ልወክልና እንደዛ አይደለም እድገቴ እና ያ ስለሚወቅሰን ልክ እንዳልሆን ስለሚገባን እንዲህ አይነት ነገር እንፈልጋለን። እና አንዱም ስትናገር ነበረ ፓስተር፣ ትክክለኛ የሆነ ትምህርት፣ ትክክለኛ የሆነ ነገር እኔ ያው ምን ብደክም አንዳንዴ በጣም ውስጥ የሚቃወማቸው ነገሮች አሉ። በቃ ኖ እላለሁኝ። ቅድም አንተ ስትናገረው ነበረ የመለየት ነገር ማለት ጌታ እኔ ሁሉንም እንደዚህ አንዳንድ ሰዎች እንደውም እንዲህ ቦታ ልሄድ ነበር ግን ጌታ አትሂጂ አለኝና ቀር ዋው በጣም ነው በጣም ምራቄን ነው የምወጣው። በቃ ታድሎ እላለሁኝ። እና እንደዛ አይነት ነገር ባይኖረኝም ግን በትንሹ እግዚአብሔር ምን አስተምሮኛል? በቃ እግዚአብሔር ነገር የሌለበትን ነገር ከገባው ከቆየው እንኳን ቢሆን ሪጀክት ያደርገዋል ውስጤና ኮንፈርት አይሰማኝም፣ እዛ ቦታ አልቀመጥም። እና ስለ መንፈሳዊ እድገት ስትናገር እሱን ራሴ ጋር አገኘሁትና የሆነ ደስ አለኝ። የመለየት ነገር በቃ ጠንካራ ምግብን የመውደድ ነገር እንደዛ አለኝ። በጣም ነው ደስ የሚለኝ። እንደዚህ የሚገስጽ ተመለሱ የሚል ምናምን እንዲህ ይሆንልሻል ትጥሻልሽ ምናምን ሳይሆን ልክ አይደለሽም በዚህ ነው መንገዱ የሚል ነገር ቻሌንጅ የሚያደርገኝን ነገር እወዳለሁኝ። እና እሱን ሁሉ የምትናገረውን ነገር ሁሉ እኔ እዚህ ጋር ነኝ፣ እኔ የቱ ጋር ነኝ እያልኩ ነበረ ስወስድ የነበረውና እነዚህ ቀርተውልኛል ፓስተር። በዚህ በጣም ደስ ብሎኝ ኦኬ ጌታ ይመስገን ይሄም አንድ ነገር ነው አልኩኝ። ማለት አንዳንድ የምጠየፋቸው ጉባኤዎች አሉ። ይቅርታ እንግዲህ እንዲህ ይባል አላውቅም። ትንሽም ጉባኤ ይሁን ትልቅም ጉባኤ ይሁን ውስጤ ተቆጥቶ ብዬ የምዘጋው አለ። ደግሞ ደስ እያለኝ መማረው አለ። አሁን እንደዚህ ቃሉን እንስማ እንደዚህ የባይብል ስተዲ ሲሆን ደስ ይለኛል። በቃ ነው። ስለ መንፈሳዊ ፍሬያማነት ግን ራሴን ቻሌንጅ እያደረኩኝ ነው ፓስተር። ስንቱ አለ እኔ ጋ እያልኩኝ ትዕግስት ነው፣ ቸርነት ነው፣ ፍቅር ነው። ብዙ ጊዜ የወደደን ነው አይደለ ምላሽ የምንሰጠው። እኔ በዚህ ደካማ ነኝ፣ ፊቱ ጠቆር ካለብኝ ሰው ሽሽት እላለሁና ግን እንደዛ አይደለምና እሱን እያየው ነበረ። ይሄ ቀርቶልኛል ፓስተር። የትህትና ላልከው በጎነት ላልከው ይቀረኛል እያልኩ ከራሴ ጋር እንትን እያልኩ ነው። ይሄ ቀርቶልኛል። ተባረክ ፓስተር። ሰላም ለእናንተ ይሁን ፓስተርዬ። ጌታ ይባረክ። ከጀመራችሁ በኋላ ነው የገባሁት እና ግን 5ቱንም ነጥቦች ተምሬያለሁ።
በእውነት በጣም ይገርማል። በዛ ውስጥ ልክ ሰው መስታየት ላይ ቆሞ ራሱን እንደምናየው በዛ ውስጥ ሁሉ ራሴን እያየሁኝ ራሴን እየፈተሽኳት ራሴን እየታዘብኩት ነበርና ጌታ ይባረክ። የእውነት ፓስተርዬ ጌታ አብዝቶ ይባርክህ። ሃሌሉያ። ክብር ለኢየሱስ ይሁን እና የስ ክብር ለመንፈስ ቅዱስ ይሁን፣ ክብር ለእግዚአብሔር ይሁን። ያስተማረን ጌታ ስሙ ይባረክ። ሃሌሉያ። በቃሉ አድርጎ አይኖቻችንን የከፈተልን ጌታ ስሙ ይባረክ። ክብር ለስሙ ይሁን። ሃሌሉያ። እና የበሰለ ሰው ምልክቶች ብለህ 5ቱን የዘረዘርካቸው አንተ ሰፋ አድርገህ፣ እኔ ግን እንዲጨመቅ አድርጌ ምን አልኩኝ? አንደኛ የበሰለ ሰው ምልክቶች አንድ ሰው መንፈሳዊ እድገት ሲኖረው ወይ ደግሞ የብስለት ደረጃ ላይ ሲደርስ ክርስቶስን እንደተመላለሰ የሚመላለስ አይነት ህይወት አለው። እንደዛ ይገኝበታል። ክርስቶስ እንደተመላለሰ ይመላለሳል፣ አንደኛ ማለት ነው። እና እግዚአብሔርን መምሰል የሚለውን ቃል እያስታወስኩ ነበር። ሁለተኛ ደግሞ የመንፈስ ፍሬዎች ይገኙበታል። ያለ ፍሬ አይሆንም። የበሰለ ሰው ምልክቶች እያልክን የተናገርከው። ሶስተኛ ደግሞ መንፈስን የመለየት ብቃት አለው። ክፉና መልካሙን የመለየት ብቃት አለው እያልክ በግና ተኩላውን እያልክ ምሳሌ ሰጥተናል ማለት ነውና ስለ ጸለይ ስለዘመረ በልሳን ስለተናገረ ሳይሆን ከዛ ባሻገር በየትኛው መንፈስ ተነድቶ ነው ያንን ነገር እያደረገው ያለው፣ ያንን የመለየት ብቃት አለው ማለት ነው። አራተኛ ደግሞ ትሁት የሆነ የተማሪነት ልብ አለው። ትሁት ልብ አለው። የስ ሃሌሉያ። የተማሪነት ልብ አለው። አምስተኛ ደግሞ የአገልጋይነት መንፈስ አለው። የአገልጋይነት መንፈስ አለው ብለህ የገለጽከው በሬ ምሳሌ አድርገህ በሬ ሲኖርም ሲሞትም ለሰው ጥቅም ነው ያልከው ነገር በጣም በቃ ልቤን ነካኝና ለራሱ አይደለም የሚኖረው። ይሄ ሰው ብስለት ወደ ብስለት ደረጃ ሲደርስ ሲበስል የአገልጋይነት መንፈስ ሲኖረው ራሱን አይደለም ለራሱ አይደለም የሚኖረው፣ ለሌሎች ጥቅም ነው የሚኖረው። ብኖር ለእናንተ ነው፣ ቢሄድ ለእኔ እንዳለው ጳውሎስ ማለት ነው። እና ይህ አይነት መንፈስ ይኖረዋል ያ ሰውና ሰፋ አድርጌ ተምሬያለሁ። በደንብ ነው የገባኝ። ጌታ ይባረክ። ጌታ ይባርክ ፓስተር ወንድሜ። ሰፋ አድርጌ አሎ ፓስተርዬ፣ እንዴት ነህ? ቅዱሳን እንዴት ናችሁ? ሰላም ለእናንተ ይሁን። ዛሬ በጣም ቆንጆ ትምህርት ነው ያስተማርከን ፓስተር። እግዚአብሔር አብዝቶ ይባርክ። መለስ ብለን ራሳችንን እንድናይ እንድንፈትሽ፣ የት ነው ያለሁት የሚለውን እንደገና ወደኋላ መለስ ብለን እንድናይ ነው ያስተማርከንና ተባረክልን። እኔ የተማርኩት በጣም አይ ዶንት ኖ አሁን አንዷ እህቴ እዚህ ጋር በምህረት ነች አይደል ባለችው ነገር እስማማለሁ። ቆም ብዬ ክርስቲያን እንደመሆናችን ጌታን ካወቅንበት ጊዜ ጀምሮ በቃ ይሄ ወይ አልሞቅንም ወይ ይሄ ለብ ያለ ነገር አለ አይደለ? ወይ አልቀዘቀዝም። በቃ ይሄ ውሃ ቅዳ ውሃ መልስ አይነት ነገር እግዚአብሔር ከዛ ይጠብቀን እና መንፈሳዊ ስንሆን ጌታን ስንከተል ቃሉን ስንማር ልንለወጥ ልናድግ ተምረን ደግሞ ሌሎቹን ልናስተምር እንጂ እዛው ባለንበት ይሄ ድሮ ፓስተርዬ ባለህበት ሂድ የሚባል አባባል አለ አይደል? እኛ ሀገር በወታደሮች ቋንቋ በጣም ከባድ ቋንቋ ነው፣ ጥሩ አይደለም። እና እንደዛ ባለንበት ከምንሄድ እግዚአብሔር ይጠብቀን፣ ተምረን ውጤት የምናመጣ ሰዎች፣ አስተማሪዎች ደግሞ የምንሆን ሰዎች ያድርገን። ምክንያቱም ዋና ፍሬው ያ ነው። ጌታ ኢየሱስ ክርስቶስ ወደዚህ ምድር ተጠርቶ ሲመጣ ተልኮ ያ ነበረ።
ያስተምራቸው ነበረ፣ ያጠምቃቸው ነበረ፣ ነው ያንጻቸው ነበረ። ከዛ ደግሞ ይልካቸዋል በየቦታው እንደገና ደግሞ እንዲያስተምሯቸው እንደገና ሌላ ደቀ መዝሙርቱ ላይ እንዲሰባሰቡ ተልኮ ዋና የወንጌሉ ዓላማ ያ ነው። እኛ ግን እኔ ልበል ይቅርታ ሁሌ በቃ መማር ሁሌ መማር ኖ ተምረን መብቃት አለብን። ልክ ይሄ ያው በዚሁ በምድራዊው ቋንቋ መመረቅ ነው። ስንመረቅ ደግሞ ሌላ የሚጠብቀን ኃላፊነት አለ። የስራ መስክ ሊሆን ይችላል፣ ሰዎችን መርዳት ማገዝ ሊሆን፣ በተለያየ አቅጣጫ መሰማራት አለብን። ዳትስ ጀስት የህይወት ትርጉሙ ያ ነው። ተምረን ማስተማር ሁሌ በቃ ወተት እየጠጡ አይቻልምና እኔ በእውነት ራሴን አየው። እብን ሰሞኑን በአንዳንድ ነገር በጣም እየተፈተንኩ ነበረና ውስጤን እየፈተሽኩ ነበር ፓስተር። በእውነት መንፈስ ቅዱስ እየረዳኝ ነው። አንዳንድ የማልታገሳቸውን አይነት ነገሮች ታግሼ አልፌያለሁ። ይኸው 3 ሳምንት ተቆጠረ። ምንም አልተናገርኩም፣ አልተበሳጨሁም። እግዚአብሔር በእውነት ረድቶኛልና ጌታ ሆይ ጠብቀኝ እል ነበረ እና በቃ ብቻ ስጋ ገፍቶ ይመጣል። አንዳንድ ጊዜ ያስቸግረናል። ይሄ ስጋዊ ማንነታችን በውስጣችን በቃ እንትን ይላል። አንዳንዴ መንፈሳዊ ነገራችንን ለማሸነፍ ይታገላል እና ደግሞም አንዳንዴ ተሸንፈን እንገኛለን። ግን ኢትስ ኦኬ፣ እዛው አለመቆየት ነው። እንደገና ደግሞ ካቆምንበት መቀጠል አለብን፣ ወደፊት መሄድ አለብን። ጸጋው ደግሞ ይረዳናል፣ እግዚአብሔር ይረዳናል እና በእርግጥ ቀላል አይደለም። ያለንበት ዓለም ክፉ ዓለም ነው። በጠላት እጅ ያለ ዓለም ነውና እግዚአብሔር በዛ መሃል የራሱ የሆነ ደግሞ መንገድ አለው። የራሱ የሆኑ ሰዎች አሉት። ቅድም ስትል ነበረ መመርመር አለብን። አሁን እውነት ጌታን የምንከተል የምንወድ ሰዎች ከሆንን በውስጣችን መንፈስ ቅዱስ አለ አይደለ? ያ መንፈስ ቅዱስ እንዲቃትት እኛ መጸለይ አለብን፣ ቃሉን ማንበብ አለብን። ራሳችንን እሱን ጌታ ኢየሱስ ክርስቶስን ለመምሰል መታገል አለብን። እንደዛ ሲሆን እየለየን እንለያለን ክፉና ደጉን። በውስጣችን ያለው መንፈስ ቅዱስ መንፈስን መለየት ይጀምራል። የትኛው ጥሩ ነው፣ የትኛው መጥፎ ነው? ያ ምንድነው? እድገት ነው። በቃ እንደዛ ማድረግ ስንጀምር እያደግን ነው፣ እየለየን ነው። ክፉን ከደጉ እየለየን የተሻለውን መንገድ እየመረጥን ልክ አሁን የኛ ልጆች ያሉን ሰዎች እናውቃለን። ልጆች ራሳቸውን እስከሚችሉ ክፉና ደግን እስከሚለዩ ከስራችን አይጠፉም። በቃ እናበላቸዋለን፣ እናጠጣቸዋለን፣ እንመክራቸዋለን። ይሄ እንዲህ ነው፣ ይሄን ለይ፣ እንደዚህ አታርግ፣ በዚህ። ከዛ በኋላ ወዴት ነው? ራሳቸውን ወደ መቻል ነው የምንመራቸው፣ ከእግዚአብሔር በታች ማለት ነው። ራሳቸውን ችለው በራሳቸው ወጥተው መግባት እንዲችሉ ይሄ የውጭውን ዓለም በደንብ ሶሳይቲውን ቤት ውስጥ ነው መጀመሪያ የምናለማምዳቸው። ግን እኛ ካላለማመድናቸው ዝም ካልናቸው ሶሳይቲው ያለማምዳቸዋል። ግን ምንድነው የሚያለማምዳቸው? ሶሳይቲው ምንድነው የሚያለማምደው? እሱ ራሱን የቻለ ሌላ ጥያቄ ነው። ስለዚህ ምንድነው ራሳችንን መግታት አለብን፣ መማር አለብን። ራስን መግዛት ራሱን የሚገዛ ሰው አገርን ከሚገዛ ሰው ይሻላል ባልሳሳት ይላልና ራስን መግዛት በቃ ራስን መመርመር፣ ከቃሉ ጋር ራሳችንን ማወያየት፣ ማነጻጸር ከጌታ ኢየሱስ ክርስቶስ ጋር ምንድነው በቃ በዚህ በምድር ላይ ሲመላለስ በነበረባቸው ጊዜያቶች ምንድነው ሲያደርግ የነበረው? ከኔስ ምንድነው የሚጠበቀው? ምንም ሚስጥር የለውም እኮ ይሄ። በቃ መጽሐፍ ቅዱስ አለ፣ ቃሉን ትቶልን ነው የሄደው፣ መንፈሱን ትቶልን ነው የሄደው። ስለዚህ ከዛ ነገር